አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። እናንተ እንዴት ናችሁ? በየላችሁበት ሰላማችሁ ይብዛልኝ። ላይክ እና ሰብስክራይብ እንዳትረሱ። ሁልጊዜም አዳዲስ ቪዲዮዎች ሰዓት እንዲደርሳችሁ የደወል ምልክቷን ጠቅ አድርጓት። እሺ ሰምታችኋል። እና ዛሬ ኢጃዛ ቤት ነው የምገኘው። እንደምታዩት ሽሮ ወጥ ስሪልኝ ብለው ሽሮ ወጥ እየሰራሁ ነው። ጓደኞቼ ሽሮ ወጥ ላቀምሳቸው ማለት ነው። እዚህ ጋር ቀይ ሽንኩርትና ነጭ ሽንኩርት፣ ቲማቲም አርጌ አቁላልቸዋለሁ። ይሄ እንደምታዩት ታርጋለሁ በደንብ አርጌ እንደዚህ አርጌ ታቁላላሁ። በኋላ በደረቁ ነው እኔ ውሃ አላረግም። በደረቁ እንዲህ አርጌ ሽሮዬን የሽሮ በነገራችን ላይ የኢትዮጵያ ሽሮ ነው። ማሻአላህ የተመጠነ ሽሮ ነው። በርበሬ በጣም ይገዛል በርበሬ ማለት ነው። እና እንዲህ አድርጋችሁ በደረቁ እሽት ስታደርጉት ማለት ነው ቆንጆ ሽሮ ወጥ ይሆናል ማለት ነው። ቤተሰብ ሽሮ ወጥ እንዴት አድርጌ ላአንሳችሁ? እኔ የምሰራው ምግብ እንዴት አድርጌ ላአንሳችሁ? ይሄንን አሁን ውሃን ጣብ እያረኩ በደረቁ እሽት አደርጋለሁኝ። አብራችሁ ተከታተሉ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ቪዲዮውን ምልክቷን ቤተሰብ አበረታቱኝ። ቪዲዮውን ከመጀመሪያ እስከ መጨረሻው አውልኝ። እናንተም እንኳን ማየት እንኳን ባትፈልጉ ስራ ትሰሩ ቪዲዮውን ተፈታርጋችሁ ታኖሩት ቪዲዮ ይቆጥርልኛል ማለት ነው። እና ሁላችሁም እንደዚህ አድርገው ያንጣብ እያረኩ ማለት ነው። እንደዚህ በደረቁ ቆንጆ ወጥ ማለት ነው። በጣም ቀይ ነው ያችላል። በጣም ቀይ በርበሬ ጋር ተመጥኖ ስለሆነ ወጣ የኢትዮጵያ ሽሮ ነው። ለይስ በርበሬ ነው። ዛሬ ቀንስ አድርጋችሁ እንዳርጋችሁ በደረቁ ተሰሩ ቆንጆ ሽሮ ወጥ ነው የሚሆነው ቤተሰብ። ዝጋ ውሃ ሙቄን ጣብ እያረኩኝ ትንሽ ነው አቀላልኩ። ማጅ ረግማጅ አድርጌበታለሁ። ቆንጆ ሽሮ ወጥ ነው። አብራችሁ ተከታተሉ ቤተሰብ። እንዴት አድርጌ በደረቁ ያው ባንዲት ስራ ያስኪ ባንዲት ስራ እያረኩ ቀስ እያረኩ በደረቁ ሽሮ ትታሽ ነው ያው እሽት ታያችሁ። እንደዚህ በደረቁ ትታሽ ቆንጆ ሽሮ ወጥ ይሆናል። ተከታተሉ ቤተሰብ። እንደዚህ እያረኩኝ ያቀጥነዋለሁ ማለት ነው። አያችሁት? በደረቁ በደንብ አድርጌ እሽት ታረኩት። ቆንጆ ወጥ ነው የሚሆነው። እንደዚህ እያረኩ ቀስ እያረኩ ያቀጥነዋለሁ ማለት ነው። እዛ ሰታችሁን ቅንስ አድርጋችሁ እንትት ክብሎ ሲበስል ቆንጆ ሽሮ ወጥ ይሆናል ማለት ነው። የሌለ ያበደ ሽሮ ወጥ ነው የሚሆነው። እንደኔ አድርጋችሁ ሰርታችሁ ሞክሩት። በደረቁ ዋጣችሁን ጣብ እያረጋችሁ እንደዚህ እያረጋችሁ ሽሮ ወጣችሁ ያርጋችሁ ሰርታችሁ ቀመሱት። ቆንጆ ነው የሚሆነው። መጨረሻ ላይ ደግሞ ቅቤ ጣል አደርግበታለሁ። ብዬ እንገራችሁ ያበደ ይሄው ሳትን ቅንስ አድርጌ እንትን እያደረኩኝ እንዳይጓጉልብኝም በደረቁ ሽት ስላደረኩ ሲጀመር አይጓጉልም። ለፍቷል ጁት እጅ እየታረበት ነው። መጨረሻ ላይ ያሳያችኋለሁ እንዴት እንደሆነ ቤተሰብ። በዚህ መልኩ አጥኛለሁኝ። አሁን ይሄ ደግሞ ሲንተከተክ ተክ 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 ስትል መጨረሻ ላይ ያሳያችኋለሁኝ። እናንተ ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። ሁላችሁም ቪዲዮን 1000 አስገቡኝ። አመር 1000 አስገቡኝ። 1000 አስገቡኝ። ሰምታችኋል? 1000 አስገቡኝ። እንግዲህ ቤተሰብ እንደምታዩት ማለት ነው።
አያችሁት? ማሻአላ ተባረከላ። እንደዚህ አድርጋችሁ ቆንጆ ሽሮ ወጥ መስራት ትችላላችሁ ማለት ነው። ሽሮ ወጥ ማለት ነው። እሳቱን ቀንስ አድርጎ በደንብ እሳት መምታት አለበት ማለት ነው። እሳት ሲመታው ቆንጆ ሽሮ ወጥ ይሆናል። ይህንን ይመስላል። ላቦታውም አላሳይም። አያችሁት? ማሻአላ ተባረከላ። ሽሮ ወጥ ይህንን ይመስላል። ላብላችሁ ማለት ነው። ሽሮ ወጥ የሚወድ ላይክ እና ሰብስክራይብ ያድርገኝ ማለት ነው። ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ብዝት ይበል በያላችሁበት እና አብራችሁ ከኔ ጋር ሆኖ ጠይብ ያው ሪያዲ ማለት ፓስፖርት ላወጣ ነው። ፓስፖርት እንዲሳካልኝ ዱአ አድርጉልኝ። አሁን እዚህ ላይ መጨረሻ ላይ ምንድን ነው ጠፋብኝ። ቅቤን ጣል አድርጌ አወጣለሁ ማለት ነው። ያው እንግዲህ እንደምታዩት ነው። እንዲህ ከዲከ ያመት አቤት 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 ሽሮ ወጥ ያማረው እንግዲህ አልተፈደሉ ሰምታችኋል።